ለራሱ ለአንዱ አለመመለ አንዱ አለም እውነት ገለህ ከሆነ እውነት አሰቃይታት ከሆነ መቼም ከአይምሮ ጸጸት አታመልጥም። ከህግ ልታመልጥ ትችላለህ። ከእስር ልታመልጥ ትችላለህ። እመነኝ፣ መቼም አታመልጥም። ለአንተም እረፍት የሚሆን ነገ ለዘር ማንዘርም የሚሆን እረፍት ውሰድ። እግዚአብሔር ከፈቀደ በአንተ እጅ ጠፍታ ከሆነ እጅን ስጥና ግባ። ማንንም አትስማ። አክሲደንት ነው። ሰው የሚወደውን ሰው ፈልጎ አይደለም የሚያጠፋው። ሰው የሚወደውን ሰው አንተም ልታጠፋ ስለተፈጠርኩ ነው። በቃ ልታጠፋ ተፈጥሯል። በእጅን ህይወት እንድትጠፋ ተደረገ። እኔ አንተን ብሆን በቃ እገባለሁ፣ እጅን ይሰጣሉ። ደብድቤያትም ይሁን አበሰጫችን በእኔ ምክንያትም ቢሆን ግባ ግባ፣ እጅን ግባ፣ እረፍታ ከኃጢአት ከእግዚአብሔር ጋር ተነጋገር። ነፍስ ጠፍቷል። በእጅ አታሳዝን፣ አታሳዝን። ከዚህ ሁላ ውርጅብኝ እኔ ይሄን እንዲሁም 20 ዓመትም ተፈርዶብኝ ከሆነ ወይ 25 ወይ እድሜ ልክ 1 ዓመት ተቀነሰልኝ። ፋስት 1 ዓመት ሆናት ልጅቷ ከሞተች። እኛም እረፍት እናርግ። በቃ ቤተሰቡ ምስቴ አይቀጥቀጥ። ያንተ አንድ ነፍስ ናት። ግባ። ከዛ በላይ ይቅርታ ጠይቅ። እኔ ይህንን መክር ከዚህ በኋላ ሁሉ ነገር ተራ ሰው ቢሆን ኖሮ አይጠየቅም። ተራ ሰው ቢሆን ይሄኔ ሌላው አልገደለም፣ ተበሳጭቶ ነው እንዲህ ነበረባት። ሁሉም የራሱ ምክንያት አለው። ሁላችሁ ፖለቲካ ወደ ፖለቲካ ይወስዱታል። ኢትዮጵያኒዝሞች ወደ ዘረኝነት፣ ዘረኝነት፣ ብሔርተኝነት፣ ፖለቲካ ወደ ኢትዮጵያኒዝም። እንዴ ግራ ገባ ነው። ግራ እኮ ነው የሚያጋባው። መቀጥቀጥ ሄዳችሁ ኮሜንት ስታነቡ መቀጥቀጥ። እንዴ እኛ እኮ ፈይሳ እኮ ሂሯችን እኮ በምን አባ አቅምህ ነው እሱ ተሳስቶ ለተናገረው አንተ አፈን እናታፋችሁ የምትከፍት ጫማለት። ወንድሙ ነው፣ ታናሽ ወንድሙ ነው፣ በቃ ወንድሙ ነው። ወይ ለምንድን ነው አብረን እንደ ኦሮሚያ ያልተነጋገርነው? ትክክል ነው። ማን ጋር ነው? ትክክል ነው። ማን ነው የሚደርስልን? ትክክል ነው። ማንን ነው ድረሱልን የምትለው? ማን ነው የሚደርሰው? ያው ድረሱልን ብለን ስንጠራቸው እኮ ፖለቲካቸውን ነው እየሰሩ ያሉት። እንደ ሴት እንደ ኢትዮጵያ አንድ እህት ሞታለች ብለን ቤተሰብ ሲጠራ ዘሎ የሄዱት የት ነው? ታዲያ አገኘን እንዴ? ፊት ይህ ይባስ አስበላችሁ፣ ይባስ ፍርዳችን አጠፋችሁት፣ ይባስ ብላችሁ ደንቆሮ ብላችሁ የራሳችንን ሰው አንተ ነበርክ ሪዊ ላይ ድምፅ ክልል ነው ነፍሱን የሰጠልኝ ፈይሳ። ያ ደንቆሮ አንተ ዛሬ ከተደላደልን በኋላ ዛሬ በልጆቻችን ደም ቀና ስንል መጣክና አጋዥ ሆንክልን። አሪ ሲሪየስ አጋዥ ስትሆን ደግሞ ሂድና ፍርድ ለቀነን የሚለው ብቻ አንጠይቅ እንጂ ምን ህዝቡ ጋር አስኬደ? ምን ባህሉ ጋር ምን ቋንቋው ጋር አስኬደ? መብቱ እኮ የራሱን ወንድም እንደዛ ማለት መብቱ ነው፣ መብቱ ነው። እናንተ ሰዎች ይህ ህዝብ ደም ተከፋፍሏል፣ ልጁን ገብሯል። ለማን ብሎ? ለመሪዎቹ ለልጆቹ ብሎ። ይህ ቀላል የምታያ መለያየት ልትፈጥረው አትችልም። ለጊዜው ሊመስልህ ይችላል። ጋዴም ሽት በውስጡ ሳታልፈሰጥቀ ምናልባት በቀላሉ የሚበጠስ ገመድ መስሏል። መቶ ዓመትም አልበጠስከውም። ያንን ሁላ አድርግ አልበጠስከው። ማንነትን ዝም ብለህ ልታጥበውም አትችልም። ግፈኞች አሉ፣ ሊኖሩ ይችላል። በግል እውቀሳቸው በማንነት በኦሮሞነት ውስጥ አለም ግፈኝነታቸው። ባለጌዎች ይኖራሉ። አሁን እንደዚህ ቻለች ባለጌ ያለ ስርዓቱ ስህተት ይሰራል፣ በደንብ አድርጎ ይሰራል። ቀነኒን ግን አውጣት፣ ቀነኒን አውጣት። ፖለቲካ ተወሰዱብን። እኔ ዝም ብዬ ነው የማዳምጣቸው። ዝም ብዬ አዳምጣቸዋለሁ። ትልካላችሁ። የእኛ ልጆች ችግር የለብንም ላኩ፣ ግን ወደ ፖለቲካ ግን አትወሰዱት። በምንም በማን
የማትለውጡት ህይወት የተገበረበት ነው። አዛሬም እየተገበረበት ነው ነጻነት። ኦኬ። በብሔር መደራጀት ወይም በብሔር ፖለቲከኛ መሆን ማለት ሌላውን ብሔር ማጥፋት አይደለም፣ ወይንም ደግሞ ኢትዮጵያዊነትን መግደል አይደለም። ኢትዮጵያዊ ስትሆን ሰው የማይሞትበት፣ ብሔርተኛ ስትሆን ፖለቲከኛ ስትሆን ደግሞ ሰው የሚሞትበት። አሪ ሲሪየስ ሄድና በገን እንደዛ አስረዳው። እኛን አይደለም። ሄዱና በጋችሁ በጎች የሉ እነሱን ሄዱና የብሔር ፖለቲካ በጣም ነው የሚጎዳ፣ የከፋ ነው እርስ በርስ የብሔር ፖለቲካ ላይ አሪ ሲሪየስ ያለበት አሜሪካን ጀርመንም እኮ የብሔር ፖለቲካ ነው ያለው። ሰርች እኔ እዚህ ሀገር ስኖር ኖ ቅድሚያ ለነሱ ወንድ ከሆናችሁ ህጉን ለውጡት። ህጉ ለሽላሻ ህግ ነው። ህጉን ካለወጣችሁ በስተቀር መቼ እኔ አንደኛ ነገር የብሔር ፖለቲካን ሳታከብር የአንድ ተራ ወይም ዝም ብሎ የሰውን እንትን ልታከብር አትችልም። ትልቁን ነገር ትልቁ ፊት ለፊት ያለውን ነገር ሳታከብር፣ ተፈጥሮን ሳታከብር ለየግላችን ጀስትስ ልትጠይቅ አም ሲሪየስ ተሳስታችኋል። በጣም ተሳስታችኋል። ያ የምታጃጅሉት ትውልድ የለም፣ አሁን ጠፍቷል። ያ እንደፈለጋችሁ የምታደርጉት ትውልድ የለም፣ ጠፍቷል። ብሔርተኛ ማለት ኢትዮጵያዊነትን ይጠላል ብላችሁ ካሰባችሁ ውሸት። የሚጠላው ስራችሁን ነው። ቢሆንም አኖሮ ዛሬ እቺ ሀገር ፈራርሳ ባየናት ነበር። ሁል ጊዜ የብሔር ፖለቲካ ያ ኢትዮጵያዊነትን የሚጠላ ኢትዮጵያዊነትን አይደለም የሚጠላ የብሔር ፖለቲካ የሚጠላው የኢትዮጵያዊነት የሚጠላው በምንድነው ታውቃላችሁ? እንደናንተ ያለ ቋንቋን፣ ማንነትን፣ ባህልን የማያከብር የሚያጠፋ በኢትዮጵያዊነት ሆኖ እኔን ብቻ እኔ ዲቃላ ስለሆንኩኝ እኔን ተከተሉኝ የሚለው እሱን ነው የምንጠላው እሱን ነው። እኛ ደግሞ በቅርባችን ሰው ደግሞ በቅርቡ በቅርቡ ምንድን ነው የሚረዳው? አጠገቡ ያለው ቤተሰቡ አካባቢ የሚያወራውን ቋንቋ ተውና የሆነ ሀገር ቋንቋ አውራ። አሩ ሲሪየስ የሞትን መስሏችኋል እንዴ? አልሞተም እኮ ከእናንተ የበለጠ ስራ ላይ ስላሉ እኮ ነው ዛሬ እንዲህ ጠንከር ብለው እንዳንተ ያለውን አንተ ብቻ እንዳንተ ያለው ድሮ ብሔርተኝነት የኦርቶዶክስ ሃይማኖትን የሚጠላ ብሔርተኝነት፣ ሙስሊምን የሚጠላ ብሔርተኝነት ኖ ከመቼውም የበለጠ ኦርቶዶክስ ያበበበት፣ ከመቼውም የበለጠ ፕሮቴስታንት ያበበበት፣ ከመቼውም የበለጠ እስልምና ያበበበት፣ አንድ ላይ በአንድ ቦታ የሚከበርበት ዓለም የሚያወራለት ሆኗል። ከዚህ የበለጠ ምንም ማስረጃ ሊመጣ አይችልም። የሆነ ነገር የመንግስት ባለስልጣን ካልሆንክ በስተቀረ መስቀል አደባባይ ላይ መኪና እንኳን ማዞር የማትችልበት ጊዜ ነበር እየኖር ነው። ቤተ መንግስት ገብተህ የማትዝና ያ ኢትዮጵያኒዝም እየተባለ ሲለፈለፍለት የነበረ ፖለቲካ ማለት ነው፣ ስርዓት። ዛሬ ምንድን ነው ያለው? ምንድን ነው ያለው? በራስ ለይታ የአንተን የግል ችግርን በተለይ ሟች ቀነኒ ላይ አታምጣው። ይህንን ጠንቅቄ ነው ምነግራችሁ። ፍትህ የምትጠይቅ ከሆነ በስነ ስርዓቱ እንደ አንድ ሰው ፍትህ ጠይቅ። እንደ አንድ ሰው አላስገባም ማንንም ምድረደድብ። ፍትህ ስትጠይቅ ደግሞ መጀመሪያ አንተ ራስህ ሴትን በምን መልኩ ነው የምታከብረው? ብሔርን ያላከበርክ እኔ ለአንድ ሴት ክብር አለ ብዬ አይደለም። 60 ሚሊዮን ህዝብ ያላከበርክ ሌሎች ብሔር ብሔረሰቦችን ያላከበርክ ለእኔ ክብር አለ ብዬ አይደለም። ለፍላፊ ነው በቃ ብቻሽን የምትለፈልፊ ነሽ። ወደ ፖለቲካ የሚወስድ ሰው አይሄት በጣም ነው የምጠላው። ይሄ እኔ ጉዳይ አለቅ። ይሄ እኔ ጉዳይ እናትሽ ፖለቲከኛ ናት ልጅሽን ቀጥቅጣት እንዳላችሁት አይነት ነገር እኔ አክቲቪስት ነኝ። ለማንነት የቆምኩ ይህን ነግራችኋል። ብሔርተኝነት ኢትዮጵያዊነትን አይጠላም። አብቦ እያሳያችሁ ነው። ብሔርተኝነት አብቧል፣ ኢትዮጵያዊነት አብቧል። ከመቼውም የበለጠ ኦፍኮርስ ያብባል።
ምለው ለራሱ ለአንዱ አለመመለ አንዱ አለም እውነት ገለህ ከሆነ እውነት አሰቃይታት ከሆነ መቼም ከአይምሮ ጸጸት አታመልጥም። ከህግ ልታመልጥ ትችላለህ። ከእስር ልታመልጥ ትችላለህ። እመነኝ፣ መቼም አታመልጥም። ለአንተም እረፍት የሚሆን ነገ ለዘር ማንዘርም የሚሆን እረፍት ውሰድ። እግዚአብሔር ከፈቀደ በአንተ እጅ ጠፍታ ከሆነ እጅን ስጥና ግባ። ማንንም አትስማ። አክሲደንት ነው። ሰው የሚወደውን ሰው ፈልጎ አይደለም የሚያጠፋው። ሰው የሚወደውን ሰው አንተም ልታጠፋ ስለተፈጠርኩ ነው። በቃ ልታጠፋ ተፈጥሯል። በእጅን ህይወት እንድትጠፋ ተደ እኔ አንተን ብሆን በቃ እገባለሁ፣ እጅ ይሰጣሉ። ደብድቤያትም ይሁን አበሰጫችን በእኔ ምክንያትም ቢሆን ግባ ግባ፣ እጅን ግባ፣ እረፍት አድርግ። ከኃጢአትህ ከእግዚአብሔር ጋር ተነጋገር። ነፍስ ጠፍቷል። በእጅ አታሳዝን፣ አታሳዝን። ከዚህ ሁላ ውርጅብኝ እኔ ይሄን እንዲሁም 20 ዓመትም ተፈርዶብኝ ከሆነ ወይ 25 ወይ እድሜ ልክ 1 ዓመት ተቀነሰልኝ። ፋስት 1 ዓመት ሆናል ልጅቷ ከሞተች። እኛም እረፍት እናድርግ። በቃ ቤተሰቡ ምስቴ አይቀጥቀጥ። ያንተ አንድ ነፍስህ ናት። ግባ። ከዛ በላይ ይቅርታ ጠይቅ። እኔ ይህንን እመክር። በቃ ከዚህ በኋላ ሁሉ ነገር ተራ ሰው ቢሆን ኖሮ አይጠየቅም። ተራ ሰው ቢሆን ይሄኔ ሌላው አልገደለም፣ ተበሳጭቶ ነው እንዲህ ነበረባት። ሁሉም የራሱ ምክንያት አለው። ሁላችሁ ፖለቲካ ወደ ፖለቲካ ይወስዱታል። ኢትዮጵያኒዝሞች ወደ ዘረኝነት፣ ዘረኝነት፣ ብሔርተኝነት፣ ፖለቲካ ወደ ኢትዮጵያኒዝም። እንዴ ግራ ገባ ነው። ግራ እኮ ነው የሚያጋባው። መቀጥቀጥ፣ በቃ መቀጥቀጥ። ሄዳችሁ ኮሜንት ስታነቡ መቀጥቀጥ። እንዴ እኛ እኮ ፈይሳ እኮ ሂሯችን እኮ በምን አባ አቅምህ ነው እሱ ተሳስቶ ለተናገረው አንተ አፈን እናታፋቸው የምትከፍት ጫማ ወንድሙ ነው፣ ታናሽ ወንድሙ ነው። በቃ ወንድሙ ነው። ወይ ለምንድን ነው አብረን እንደ ኦሮሞ ያልተነጋገርነው? ትክክል ነው። ማን ጋር ነው? ትክክል ነው። ማንም ይደርስልን? ትክክል ነው። ማንን ነው ድረሱልን የምትለው? ማንም ይደርሰው? ያው ድረሱልን ብለን ስንጠራቸው ፖለቲካቸውን ነው እየሰሩ ያሉት። እንደ ሴት እንደ ኢትዮጵያ አንድ እህት ሞታለች ብለን ቤተሰብ ሲጠራ ዘሎ የሄዱት የት ነው? ታዲያ አገኘን እንዴ? ፊት ይህ ይባስ አስበላችሁ፣ ይባስ ፍርዳችንን አጠፋችሁት። ይባስ ብላችሁ ደንቆሮ ብላችሁ የራሳችንን ሰው አንተ ነበርክ ሪዊ ላይ ድምፅ ወክልን ነው ነፍሱን የሰጠልኝ ፈይሳ። ኦኬ ያ ደንቆ አንተ ዛሬ ከተደላደልን በኋላ ዛሬ በልጆቻችን ደም ቀና ስንል መጣክና አጋዥ ወንክልን። አሪ ሲሪየስ አጋዥ ስትሆን ደግሞ ሂድና ፍርድ ለቀነን የሚለውን ብቻ ጠይቅ እንጂ ምን ህዝቡ ጋር አስኬደ? ምን ባህሉ ጋር ምን ቋንቋው ጋር አስኬደ? መብቱ እኮ የራሱን ወንድም እንደዛ ማለት መብቱ ነው፣ መብቱ ነው። እናንተ ሰዎች ይህ ህዝብ ደም ተከፋፍሏል፣ ልጁን ገብሯል። ለማን ብሎ? ለመሪዎቹ ለልጆቹ ብሎ። ይህ ቀላል የምታያ መለያየት ልትፈጥረው አትችልም። ለጊዜው ሊመስልህ ይችላል። ጋዴም ሽት በውስጡ ሳታልፍ ስትቀር ምናልባት በቀላሉ የሚበጠስ ገመድ መስሏል። መቶ ዓመትም አልበጠስከውም። ያንን ሁላ አድርግ አልበጠስከውም። ማንነትን ዝም ብለህ ልታጥበውም አትችልም። ግፈኞች አሉ፣ ሊኖሩ ይችላል። በግል እውቀሳቸው በማንነት በኦሮሞነት ውስጥ አለም ግፈኝነታቸው። ባለጌዎች ይኖራሉ። እንደዚህ ቻለች ባለጌ ያለ ስርዓቱ ስህተት ይሰራል፣ በደንብ አድርጎ ይሰራል። ቀነኒን ግን አውጣት፣ ቀነኒን አውጣት። ፖለቲካ ተወሰዱብን። እኔ ዝም ብዬ ነው የማዳምጣቸው። ዝም ብዬ አዳምጣቸዋለሁ። ትልካላችሁ። የእኛ ልጆች ችግር የለብንም። ላኩ፣ ግን ወደ ፖለቲካ ግን አትሰሩት። በምን
መደራጀት ወይም በብሔር ፖለቲከኛ መሆን ማለት ሌላውን ብሔር ማጥፋት አይደለም፣ ወይንም ደግሞ ኢትዮጵያዊነትን መግደል አይደለም። ኢትዮጵያዊ ስትሆን ሰው የማይሞትበት፣ ብሔርተኛ ስትሆን ፖለቲከኛ ስ ደግሞ ሰው የሚሞትበት። አሪፍ ሲሪየስ ሄድና በገን እንደዛ አስረዳው። እኛን አይደለም። ሄዱና በጋችሁ ይሄ በጎች የሉ እነሱን ሄዱና የብሔር ፖለቲካ በጣም ነው የሚጎዳ፣ የከፋ ነው እርስ በርስ የብሔር ፖለቲካ ላይ አሪፍ ሲሪየስ ያለበት አሜሪካን ጀርመንም እኮ የብሔር ፖለቲካ ነው ያለው። ሰርች እኔ እዚህ ሀገር ስኖር ኖ ቅድሚያ ለነሱ ወንድ ከሆናችሁ ህጉን ለውጡት። ህጉ ለሽላሻ ህግን ህጉን ካለወጣችሁ በስተቀረ መቼ እኔ አንደኛ ነገር የብሔር ፖለቲካን ሳታከብር አንድ ተራ ወይም ዝም ብሎ የሰውን እንትን ልታከብር አትችልም። ትልቁን ነገር ትልቁ ፊት ለፊት ያለውን ነገር ሳታከብር ተፈጥሮን ሳታከብር ለየግላችን ጀስትስ ልትጠይቅ አም ሲሪየስ ተሳስታችኋል። በጣም ተሳስታችኋል። ያ የምታጃጅሉት ትውልድ የለም፣ አሁን ጠፍቷል። ያ እንደፈለጋችሁ የምታደርጉት ትውልድ የለም፣ ጠፍቷል። ብሔርተኛ ማለት ኢትዮጵያዊነትን ይጠላል ብላችሁ ካሰባችሁ ውሸት። የሚጠላው ስራችሁ ነው። ቢሆንም አኖሮ ዛሬ እቺ ሀገር ፈራርሳ ባየናት ነበር። ሁል ጊዜ የብሔር ፖለቲካ ያ ኢትዮጵያዊነትን የሚጠላ ኢትዮጵያዊነትን አይደለም የሚጠላ የብሔር ፖለቲካ የሚጠላው የኢትዮጵያዊነት የሚጠላው በምንድን ነው ታውቃላችሁ? እንደናንተ ያለ ቋንቋን፣ ማንነትን፣ ባህልን የማያከብር የሚያጠፋ በኢትዮጵያዊነት ሆኖ እኔን ብቻ እኔ ዲቃላ ስለሆንኩኝ እኔን ተከተሉኝ የሚለው እሱን ነው የምንጠላው እሱን ነው። እኛ ደግሞ በቅርባችን ሰው ደግሞ በቅርቡ በቅርቡ ምንድን ነው የሚረዳው? አጠገቡ ያለው ቤተሰቡ አካባቢ የሚያወራውን ቋንቋ ተውና የሆነ ሀገር ቋንቋ አውራ። አሩ ሲሪየስ የሞትን መስሏችኋል እንዴ? አልሞትም እኮ ከእናንተ የበለጠ ስራ ላይ ስላሉ እኮ ነው ዛሬ እንዲህ ጠንከር ብለው እንዳንተ ያለውን አንተ ብቻ እንዳንተ ያለው ድሮ ብሔርተኝነት የኦርቶዶክስ ሃይማኖትን የሚጠላ ብሔርተኝነት፣ ሙስሊምን የሚጠላ ብሔርተኝነት ኖ ከመቼውም የበለጠ ኦርቶዶክስ ያበበበት፣ ከመቼውም የበለጠ ፕሮቴስታንት ያበበበት፣ ከመቼውም የበለጠ እስልምና ያበበበት፣ አንድ ላይ በአንድ ቦታ የሚከበርበት ዓለም የሚያወራለት ሆኗል። ከዚህ የበለጠ ምንም ማስረጃ ሊመጣ አይችልም። የሆነ ነገር የመንግስት ባለስልጣን ካልሆንክ በስተቀረ መስቀል አደባባይ ላይ መኪና እንኳን ማዞር የማትችልበት ጊዜ ነበር እየኖረ ነው። ቤተ መንግስት ገብተህ ማትዝና ያ ኢትዮጵያኒዝም እየተባለ ሲለፈለፍለት የነበረ ፖለቲካ ማለት ነው፣ ስርዓት። ዛሬ ምንድን ነው ያለው? ምንድን ነው ያለው? በራስ ለይተ የአንተን የግል ችግርን በተለይ የግል ሟች ቀነኒ ላይ አታምጣው። ይህንን ጠንቅቄ ነው ምነግራችሁ። ፍትህ የምትጠይቅ ከሆነ በስነ ስርዓቱ እንደ አንድ ሰው ፍትህ ጠይቅ። እንደ አንድ ሰው አላስገባም ማንንም ምትረደድብ። ፍትህ ስትጠይቅ ደግሞ መጀመሪያ አንተ ራስህ ሴትን በምን መልኩ ነው የምታከብረው? ብሔርን ያላከበርክ እኔ ለአንድ ሴት ክብር አለ ብዬ አይደለም። 60 ሚሊዮን ህዝብ ያላከበርክ ሌሎች ብሔረሰቦችን ያላከበርክ ለእኔ ክብር አለ ብዬ አይደለም። ለፍላፊ ነህ፣ በቃ ብቻሽን የምትለፈልፊ ነሽ። ወደ ፖለቲካ የሚወስድ ሰው አይሄት በጣም ነው የምጠላው። ይሄ ጉዳይ ነው አልክ። ይሄ ጉዳይ እናትሽ ፖለቲከኛ ናት፣ ልጅሽን ቀጥቅጣት እንዳላችሁት አይነት ነገር ነው። እኔ አክቲቪስት ነኝ፣ ለማንነት የቆምኩ ይህ ነግራችኋል። ብሔርተኝነት ኢትዮጵያዊነትን አይጠላም። አብቦ እያሳያችሁ ነው። ብሔርተኝነት አብቧል፣ ኢትዮጵያዊነት አብቧል። ከመቼውም የበለጠ ኦፍኮርስ ያብባል። ዋይኖት ኢትዮጵያዊነትን እኮ ያሳበበው እኮ ብቻህን አይደለም ወይ ብቻሽን አይደለም።